በኢትዮጵያ የተለያዩ አካባቢዎች የዜጎች ደህንነት አሳሳቢ ደረጃ ላይ ደርሷል። በወለጋ የታገቱ የቤተ ክርስቲያን አባቶች መገደል፣ በቆቦ ዙሪያ የተቀጠለው የከባድ መሳሪያ የተኩስ የንጹሃን መፈናቀል እንዲሁም በትጥቅ ትግሉ ውስጥ እየታየ ያለው የውጥረት ተግዳሮት የኃይል አሳላፊነት ለውጦች። የታሪክ ትምህርቶች ስለ ወቅታዊ የኢትዮጵያ ቀውስ ምን ይናገራሉ? የውስጥ አንድነት ለትግሉ ውጤት ምን ያህል ወሳኝ ነው? ሁሉንም አዳዲስ እና ዝርዝር መረጃዎችን በትንታኔ ይዘን ቀርበናል። አብራችሁን ቆዩ። በማንኛውም አይነት ፖለቲካዊ ሆነ ወታደራዊ ትግል ውስጥ ከውጭ ከሚመጡ ኃይሎች ይልቅ የውስጥ አንድነትና ተግዳሮቶች ለውጡ ውሳኔ መሆናቸው ይነገራል። በተለይም በትግል ወቅትም የሚታዩ የግል ጥቃት አሳዳጆችና የጎንዮሽ ተጽዕኖዎች በሂደቱ ላይ ስለሚያሳልፉት ጫና የሚቀርበውን ትንታኔዎች ዛሬ እንመለከታለን። የተለያዩ የታሪክና የፖለቲካ ምልክቶች እንደሚያጠነጥኑት የአንድ ትግል ጥንካሬ ሆነ ድክመት የሚወሰነው በውስጥ ያሉትን አደናቃፊ ኃይሎች በሚያስተናግዱበት መንገድ ነው። በሁለቱም ተቃራኒ ኃይሎች መካከል በሚደረጉ ጦርነቱ ውስጥ የግል ጥቅማቸውን የሚያሳድዱ ግለሰቦች ለትግሉ መጓተት ዋነኛ ምክንያት ሊሆኑ እንደሚችሉ ይገለጻል። እነዚህ ኃይሎችም በብልሃት መጠበቅ ወይም ተጽዕኖአቸውን መቀየር በትግሉ ሂደት ውስጥ እንደ ትልቅ ስልት ይታያል። ይህ ጠላት የሚጠበቅባቸውን መረጃ ሰጪነቶች ወደ ራስ በመመለስ ወይም የውስጥ ደህንነት በማጠናከር ሊከናወን እንደሚችል ይተነተናል። ለዚህም እንደ ምሳሌ የሚጠቀሱት የሊቢያው መሪ ሙሐመድ ጋዳፊ ታሪክ ነው። መሪው ለዓመታት አብረዋቸው በነበሩ የቅርብ ሰዎች በደረሰባቸው ተጽዕኖ ስልጣናቸውን እና ሕይወታቸውን ማጣታቸውን የውስጥ ታማኝ ለህልውና ያለውን ዋጋ እንደሚያሳይም ይጠበቃል። በተመሳሳይ በሰሜን ኢትዮጵያ ጦርነት ወቅትም በደሴና ኮምቦልቻ ግንባር የታዩ ክስተቶች ለዚህ ትልቅ ማሳያ ተደርገው ይወሰዳሉ። በወቅቱ የነበሩ ወታደሮች አመራሮች ከጥቅም ጋር በተያያዘ የወሰዷቸውን ውሳኔዎች በጦርነቱ ውጤት ላይ ከፍተኛ ተጽዕኖ ማሳደራቸው ይነገራል። ይሁን እንጂ ጥቅምን መሰረት ያደረገ ግንኙነት መጨረሻው አስተማማኝነት እንዳልሆነ የታሪክ አጋጣሚዎች ያሳያሉ። በአሁኑ ወቅት በአማራ ክልል እየተካሄደ ያለው እንቅስቃሴም ከእነዚህ የውስጥ ፈተናዎች የጸዳ እንዳልሆነ ትንታኔው ያመለክታል። የትግሉን ጉዞ የሚያስረዝሙት የውስጥ ደካማ ጎኖች እንደሆኑ በመጥቀስ እነዚህ ሁኔታዎችን ለይቶ ማስተካከል ለድሉ ወሳኝ መሆን እየተገለጸ ይገኛል። በመጨረሻም የግል ጥቅም በማስቀደም በትግሉ ላይ እንቅፋት የሚፈጥሩ አካላት ቆም ብለው እንዲያስቡ እና ራሳቸውን እንዲመርጡ ጥሪ እየቀረበ ነው። የውስጥ አንድነትን በማጠናከር እና ተግዳሮቶችን በብልሃት በመወጣት ብቻ የታለመውን ግብ ላይ መድረስ እንደሚቻል ትንታኔው ያጠቃልላል። ይሄ ደግሞ እውነት ነው። በአማራ ክልል የተለያዩ አካባቢዎች የህዝብን ደህንነት ለማስከበር እና ህገ ወጥ ተግባራቶችን ለማቆጣጠር የሚደረጉ ጥረቶች መቀጠላቸው ተዘግቧል። በተለይም በታጣቂ ኃይሎች ስም ተገንብተው የሚፈጸሙት እገታዎች ለመከላከል እርምጃ እየተወሰደ መሆኑ ተገልጿል። የአማራ ፋኖ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ባወጣው መግለጫ መሰረት በፋኖ ስም ተደራጅተው በሲቪል ዜጎች ላይ እገታ እና ዘረፋ ሲፈጽሙ ነበር ያላቸውን ግለሰቦች ለይቶ ማውጣቱንም አስታውቋል። እንደ ሪፖርቱ ገለጻ ማንነታቸው የተጠቀሱት ግለሰቦች ይንገሱ ሞላ ከማጀት ቀበሌ እና አባተ አፈለ ከኮሶዬ ቀበሌ ተወላጅ መሆናቸው ተገልጿል። እነዚህ ግለሰቦች በዚህ ሳምንት ውስጥ አንሙት ጌትነት የተባለውን የአውቶቡስ ሹፌር በማገዝ 300 ሺህ ብር መጠየቃቸውን በመግለጫው ላይ ተመልክተናል። ፋኖ መረጃውን እንደደረሰው ግለሰቦቹን በቁጥጥር ስር
ለማዋል እንቅስቃሴ መጀመሩን ገልጿል። በተጨማሪም እነዚህ አካላትም ከድርጅቱ ዓላማ ውጪ ለግል ጥቅማቸው የሚንቀሳቀሱ መሆናቸውንና ከፋኖ አባላት ጋር ግንኙነት እንደሌላቸው ለህዝቡ ማሳሰቢያ ሰጥተዋል። ክፍለ ጦሩ አክሎም ስሙን ተገን አድርገው ህገ ወጥ ተግባራትን የሚፈጽሙ አካላትን የመለየትና የማስወገድ ስራዎችን አጠናክሮ እንደሚቀጥል በመግለጫው ላይ አስታውቋል። በክልሉ የሚስተዋሉ መሰል የእገታ ወንጀሎችን በማህበረሰቡ ደህንነት ላይ ስጋት መፍጠራቸውንም ይታወቃል። የታጣቂ ኃይሎችም የውስጥ ቁጥጥር ማድረጋቸውንና ህገወጥ ተግባራትን መኮነናቸውን በአካባቢው ያሉትን የጸጥታ ሁኔታ ለማረጋጋት የሚረዳ እርምጃ መሆኑንም ይናገራል። በኦሮሚያ ክልል ውስጥ ሆኖ ጉዱ ወለጋ ዞን ውስጥ ታግተው የነበሩ 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መገደላቸውን እናት ፓርቲ ባወጣው መግለጫ አስታውቋል። ፓርቲው በክስተቱ ላይ ያለውን ጥልቅ ቅሬታና በክልሉ ስላለው የጸጥታ ሁኔታ ያለውን ስጋት ገልጿል። እናት ፓርቲ ባወጣው ወቅታዊ መግለጫ መሰረት የሆዱ ጉድሩ ወለጋ ሀገር ስብከት ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉሞ ኡፉ እና ቀሲስ ደሳለኝ ነመኛ ከነሐሴ 21 ቀን 2018 ጀምሮ በሻምቡ መግቢያ አካባቢ ታግተው ቆይተዋል። በደረሰው መረጃ መሰረት 2 የሃይማኖት አባቶች ቅዳሜ ታኅሳስ 4 ቀን 2018 በአቶች መገደላቸውን ተገልጿል። ፓርቲው እንደገለጸው የሟቾቹ አስከሬን እስካሁን ባለመገኘቱ የቀብር ስነ ስርዓትም ሊፈጸም አልቻለም። እናት ፓርቲ ግድያውን የፈጸሙትም በሻምቡ አካባቢ ይንቀሳቀሳሉ የሚባል የኦሮሞ ነጻነት ጦር ራሱን ኦነግ ብሎ የሚጠራው ኃይል መሆኑንም በመግለጫው ላይ ጠቅሰዋል። ፓርቲው ግድያው የተቀናበረ ስልታዊ በሆነ መንገድ የሚፈጸም የጥቃት አካል ነው ብለው እንደሚያስቡም ገልጸዋል። ሟቾቹ ቀሲስ ጉድሩ የ6 ልጆች አባት ሲሆኑ ቀሲስ ደሳለኝ ደግሞ የመንግስት ሰራተኛና የ2 ልጆች አባት እንደነበሩም ተመልክቷል። እናት ፓርቲ ለሟቾቹ ፍትህ ከመስጠት ይልቅ ታጣቂዎች በሚል ሽፋን ግድያውን ማድበስበስ ለጸጥታ መበላሸት ምክንያት ሆኗል ሲል ወቅሷል። እናት ፓርቲም በንጹሃን ዜጎች ላይ የሚፈጸመውን መሰል ጥቃቶችን በጽኑ እንደሚወግዝም ገልጿል። የሃይማኖት ተከታዮችም ነቅተው ራሳቸውን እንዲጠብቁ አሳስበዋል። ፓርቲው በመጨረሻም ለሟቾችና ቤተሰቦቻቸው ለመላ የእምነት ተከታዮች መጽናናትን ተመኝቷል። በሰሜን ኢትዮጵያ በአማራ ክልል ቆቦ ከተማ ዙሪያ በትጥቅ ኃይሎች መካከል ግጭት መከሰቱ ተገልጿል። በውጊያው ምክንያት የሰው ኃይሎችም መጥፋታቸውንና በንብረት ላይም ጉዳት መድረሱን የሚገልጽ ሪፖርት ወጥቷል። የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ባወጣው መግለጫ መሰረት ታኅሳስ 7 ቀን በቆቦ ከተማ አቅራቢያ ካሬሊ በተባለ ቦታ ግጭት ተከስቷል። ውጊያው ከጠዋቱ 3 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ መቆየቱ ተገልጿል። እንደ ሪፖርተሮች ገለጻ ግጭቱ የተቀሰቀሰው በአካባቢው መሽጎ በነበረ የመንግስት ሰራዊት ወደ በዋ ሚካኤል እና ተኩለሽ አቅጣጫ ለመንቀሳቀስ ባደረገው ሙከራ ነው። የሚኒሊክ እዝ ልዩ ዘመቻ አሃድ እንቅስቃሴም ለመግታት የመለሱ ማጥቃትም እርምጃ መውሰዳቸውን ገልጸዋል። ፋኖ ባወጣው ሪፖርት መሰረት በዚህ ግጭት ወቅት በመንግስት ሰራዊት ላይ የደረሰው ኪሳራ እንደሚከተለው ቀርቧል። ከ30 በላይ የመንግስት ሰራዊት አባላት መገደላቸው፣ መቁሰላቸው ተገልጿል። ሪፖርቱ አክሎም ግጭቱ ተከትሎ በንጹሃን ዜጎች ላይ ጉዳት መድረሱንም ከሷል። በመግለጫው መሰረት በከባድ መሳሪያ ሞርተርና መድፍ አብካኝነት የንጹሃን ዜጎች ህይወት ማለፉ ተጠቅሷል። ከሰው ህይወትም በተጨማሪ የመኖሪያ ቤቶችና
ንብረቶች መውደማቸውም እንዲሁም በቤት እንስሳትም ላይ ጉዳት መድረሱ ተመልክቷል። በቆቦ ዙሪያ የተከሰተው ይህ ግጭት በአካባቢው ያሉ የጸጥታ ሁኔታ አለመረጋጋት በድጋሚ አመልክቷል። የሲቪል ዜጎችም ደህንነት መጠበቅና በንብረት ላይም የሚደርሰውን ጉዳት መቋቋም አስፈላጊ መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ እያነሱ ይገኛሉ። በጣም ያሳዝን መኖር የሚያስጠላ አይነት ነገር ላይ ነው ያለን። እንዴት እንደሆነ አላውቅም። የአማራ ፋኖ ቴዎድሮስ እዝ 206ኛ ኮር ባወጣው መግለጫ መሰረት ታህሳስ 8 ቀን በአማራ ክልል ቆይ ከተማ መሽጎ ከነበረ 52ኛ ክፍለ ጦር የወጡ የሰራዊት አባላት 24ኛ ክፍለ ጦር መቀላቀላቸውን አስታውቋል። ፋኖን መቀላቀላቸው የተገለጠው ግለሰቦቹ 10 አለቃ ካሳሁን አደባባይ እና ጓደኛው ግዛቸው ደሴ መሆናቸውን የግዙፍ የህዝብ ግንኙነት ኃላፊ ፋኖ ባየ ደስታ ገልጿል። 10 አለቃ ካሳሁን አደባባይ በሰጡት ቃል ቀደም ሲል በሰራዊት ውስጥ በነበሩ ወቅት በክልሉ በተከሰቱት ግጭቶች ምክንያት ለማህበረሰቡ በደረሰው ጉዳት ይቅርታ ጠይቀዋል። አክለውም አሁን ፋኖን የተቀላቀሉት የተኩስ አቁም ለማድረግ ሳይሆን ቀደም ሲል ሲያገለግሉት ከነበረው ኃይል ጋር ለመፋለም መሆኑንም ገልጸዋል። ግለሰቡ በሰራዊቱ ውስጥ ስላለው የአመራር ሁኔታ እና የሚሰጡትን ትንታኔዎችም አስመልክቶ የራሳቸውን ትችት አቅርበዋል። አሁን በመንግስት ሰራዊት ውስጥም የሚገኙን አባላት ከሰራዊት ወጥተው ታጣቂ ኃይሎችን እንዲቀላቀሉ ጥሪ አቅርበዋል። የመከላከያ ሰራዊት አባላት ትጥቅ በመያዝ ፋኖን መቀላቀላቸውን በአካባቢው ያለውን የሰው ኃይል ፍሰት እና የኃይል አሰላለፍ ለውጥ ያሳያል። የዚህ አይነቱንም ዜና በክልሉ ባሉ ወታደሮች እንቅስቃሴ ላይ የራሱ የሆነ ተጽዕኖ እንደሚኖር ይገመታል። የአማራ ፋኖ ቴዎድሮስ እዝ 206ኛ ኮር ሰብአዊ አርበኛ ዳሞት አለልኝ ታህሳስ 8 ቀን ባወጣው መግለጫ በተለያዩ መድረኮች ሚዲያዎች ጽንፈኛ ተብለው ለሚቀርቡባቸው ክሶች ምላሽ ሰጥተዋል። ሰብሳቢው በመግለጫቸው በትግሉ ሂደት ውስጥ ግልጽና የማያወላውል አቋም መያዝ አስፈላጊ መሆኑን አስመልክተዋል። እንደ ሰብሳቢው ገለጻ ተቃራኒ ኃይሎች የሚያቀርቡትን የፖለቲካ ትርክትና ትችት ዓላማውን የሳተ ቢሆንም ይህ ሁኔታ ከተያዘው ግባችን ፍንክች እንደሚያደርግም ገልጸዋል። ሚዛናዊነት በሚል ስም የሚቀርቡትን አቀራረቦች የትግሉን አቅጣጫ እንዳያስቱ ጥንቃቄ እንደሚያደርጉ አመልክተዋል። አርበኛ ዳሞት አለልኝ በመግለጫቸው የታሪክ አጋጣሚዎችን በማንሳት ካሁን በፊት የነበሩት አባቶቻችን ለያዙት ዓላማ ያደረጉትን ግፍና መከራ በማንሳት ክስ ሲቀርብባቸው ነበር። ይህንም አሁን ላይ ለተያዘው ዓላማ ተጨማሪ ጥንካሬ እንደሚሰጥም ገልጸዋል። ሰብሳቢው አክሎም በጠላት ሆነ የሚሰነዘሩ ፕሮፓጋንዳዎችን በታጋዮች ዘንድ መሸበር እንደማይገባቸው ገልጸዋል። ይልቁንም መስመራቸውን ጥርት ያለ መሆኑን ተልዕኳቸውን በብቃት ለማወጣት እንደሚረዳቸውን በመግለጫቸው ላይ አመልክተዋል። ይህ መግለጫ በአማራ ክልል የሚንቀሳቀሰውን ታጣቂ ኃይል አመራሮች ያላቸውን ንጹህ ፖለቲካዊ አቋም የሚያሳይ ነው። መሰል መግለጫዎች በክልሉ ባሉ የግጭት ሂደትና በኃይሎች አስተላለፍ ላይ ያላቸውን ተጽዕኖ የታሪክ ተመራጮችና የፖለቲካ ተንታኞች እየተከታተሉ ይገኛሉ። ይህ ሰሚ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁን ግዴታ ተወጡ። ዜናን ከስር ከመሰረቱ ከምንጩ ከማንነቱ አጣርተን እናቀርብላችኋለን። ይህ ዜና ሰሚ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ግዴታችሁን ተወጡ። ሰላም ሁኑልን።